ሰላም እንዴት ናችሁ? ሀላል ማህሪ ነኝ። ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። ዛሬ እንግዲህ ከዚህ በፊት ኤፍፒኤል ተጫውታችሁ ለማታውቁ ወይም ጀማሪ ለሆናችሁ የሚሆን ቪዲዮን ይዤላችሁ የመጣሁት በዚህም ቪዲዮ ስለ ቡድን አመሰራረት፣ ስለ ተጫዋቾች ዝውውር፣ ስለ ተለያዩ ቺፖች፣ ስለ ብላንክ እና ደብል ጌም ዊክ እንዲሁም ስለ ሚኒ ሊግ እናወራለን። መጀመሪያ በኤፍፒኤል ሳይት ገብታችሁ ሳይን አፕ ማድረግ አለባችሁ። እኔ ኦሬዲ ሳይን አፕ ስላደረግኩኝ ቀጥታ ወደ ቡድን አመሰራረቱ ሄዳለሁ ማለት ነው። የኤፍፒኤል ሊንኩን ከስር አስቀምጥላችኋለሁ። እንግዲህ በውድድሩ ዓመት መጀመሪያ ላይ ኤፍፒኤል 15 የተጫዋቾች ምርጫና የ100 ሚሊዮን በጀት ይሰጠናል። እነሱም 2 በረኞች፣ 5 ተከላካዮች፣ 5 አማካዮችና 3 አጥቂዎች ናቸው። የተጫዋች ምርጫችን የሚሆኑት እንግዲህ በዚህ የውድድር ዓመት በእንግሊሽ ፕሪሚየር ሊግ ሬጂስተር ተደርገው የሚጫወቱትን ሁሉንም ተጫዋቾች ነው። እያንዳንዳቸው ተጫዋቾች ደግሞ ባላቸው ችሎታና ባስመዘገቡት የኤፍፒኤል ነጥብ መሰረት እያንዳንዳቸው የራሳቸው የግዢ ዋጋ ይኖራቸዋል ማለት ነው። ከዚህ በመነሳት ውድና አስፈላጊ የሚባሉ ተጫዋቾችም ማለትም እንደ ሃላንድ፣ ሳላ፣ ደብሮይነ፣ ሶን፣ ፓልመር፣ ዋትኪንስ የመሳሰሉት ተጫዋቾች ፕሪሚየም ብለን እንጠራቸዋለን። አብዛኞቹ ፕሪሚየም ተጫዋቾች ዋጋቸው 10 ሚሊዮን እና ከዛ በላይ የሆኑ ናቸው። መጠንቀቅ ያለብን ወይም መጀመሪያ ቡድናችንን ስንሰራ ማስተዋል ያለብን ቡድናችን የአጠቃላይ የተጫዋቾች ዋጋ ድምር ከ100 ሚሊዮን ማለፍ አይችልም። ስለዚህ የተጫዋች ምርጫችን የሚሆኑት የተወሰኑ ፕሪሚየሞች ይሆናሉ ማለት ነው። ሌላው ከአንድ ቡድን ከ3 ተጫዋች በላይ መግዛት አንችልም። ስለዚህ እነኚህ የምንገዛቸው ተጫዋቾች ከቡድኑ የተሻለ ነጥብ ያመጡልናል የምንላቸው ተጫዋቾች መሆን አለባቸው። በቡድናችን ማሰለፍ የምንችለው 11 ተጫዋቾች ብቻ ስለሆነ የቀሩት 4 ተጫዋቾቻችን ወደ ቤንች የሚወርዱ ይሆናሉ። የፎርሜሽን አማራጮቻችንን በምናይበት ሰዓት እንግዲህ አብዛኛው የኤፍፒኤል ተጫዋቾች ምርጫቸው 3-4-3 ወይም 3-5-2 ነው። እነዚህ አስተላለፎች በዛ ያለ የአጥቂ ክፍል ይዘን እንድንገባ ይረዱናል። ከነዚህ ውጭ የተለያየ አስተላለፎች አሉ እንደ 4-4-2፣ 4-3-3፣ 4-5-1፣ 3-5-2 እያለ ይሄዳል። እንግዲህ የተለያዩ አስተላለፎች እንደየአጫወት ስልቶቻችን ያቀያየርን መጫወት እንችላለን። ሌላው ካሰለፋቸዋቸው ተጫዋቾች በጨዋታው ላይ የማይሰለፍ ተጫዋች ካለ ከቤንች እንደያቀማመጣቸው ተጫዋቾች የሚገቡልን ይሆናል ማለት ነው። ስለ ትራንስፈር ወይም ተጫዋች ዝውውር ስናወራ በአንድ የጨዋታ ሳምንት አንድ ተጫዋች ብቻ ነው ማዛወር የሚፈቀደው። ከአንድ በላይ ተጫዋች መግዛት ግድ የሚለን ከሆነ ግን ከነፃ ግዢ በኋላ የምናደርጋቸው ዝውውሮች ሁሉ እያንዳንዳቸው 4 ነጥብ ያስቀጡናል ማለት ነው። ግን ደግሞ ምንም ዝውውር ሳናደርግ ወደ ቀጣዩ ሳምንት ብንሻገር የነፃ ግዢ መጠናችን ወደ 2 ከፍ ይላል። ስለዚህ በዚህ አካሄድ በአዲሱ ሕግ መሰረት እስከ 5 ሳምንት ድረስ ነፃ ዝውውሮቻችንን ማጠራቀም እንችላለን ማለት ነው። ከ5ኛው ሳምንት በኋላ ግን እዛው 5 የነፃ ዝውውር ላይ እንዳለ ይቆማል ማለት ነው። ሌላው ደግሞ ተጫዋቾች ብዙ ትራንስፈር በተደረጉ ቁጥር ዋጋቸው በ0.1 ሚል ይጨምራል። እንዲሁ በብዛት የሚሸጡ ከሆነ ደግሞ በ0.1 ዋጋቸው ይቀንሳል ማለት ነው። ለምሳሌ አንድ ተጫዋች በ5 ሚል ገዝታችሁ ከሆነና ዋጋው ከጊዜ በኋላ 2 የጨምሮ 5 ሚሊዮን ቢሆን ይህ ተጫዋች ለመሸጥ ካሰባችሁ የምትሸጡት በ5.1 ሚል ብቻ ነው ማለት ነው። ሶ ትርፋችን የሚሆነው ተጫዋቹ የጨመረውን ዋጋ ግማሽ ይሆናል ማለት ነው። ሌላው ደግሞ በየሳምንቱ የተጫዋች ዝውውር የምታደርጉበት የጊዜ ገደብ ይኖራል። እሱም የሳምንቱ የመጀመሪያው የእንግሊሽ ፕሪሚየር ሊግ ጨዋታ ከመደረጉ ከ1 ሰዓት ተኩል በፊት ትራንስፈራችሁን አድርጋችሁ አዘዋውራችሁ መጨረስ አለባችሁ። ካልሆነ ግን በነበራችሁ ተጫዋች ሳምንቱ የሚቀጥል ይሆናል ማለት ነው። ሌላው የምናየው የካፕቴንና የቫይስ ካፕቴንሲ ጉዳይ ነው። በቡድናችሁ ውስጥ የተሻለ ነጥብ ያመጣልኛል የምትሉትን ተጫዋች ካፕቴን ብታደርጉት ተጫዋቹ የሚያገኘው ነጥብ በ2 ይባዛላችኋል። ካፕቴናችሁ ካልተጫወተ ደግሞ የቫይስ ካፕቴናችሁ ነጥብ በ2 የሚባዛ ይሆናል ማለት ነው። ወደ ነጥብ አያያዝ ስንሄድ መጀመሪያ የምናገኘው በረኞችን ነው። በረኞች እስከ 60 ደቂቃ ከተጫወቱ 1 ነጥብ ይኖራቸዋል። ከ60 ደቂቃ በላይ ከተጫወቱ ደግሞ 2 ነጥብ ያገኛሉ። ጎል ሳይቆጠርባቸው የሚወጡ ከሆነ 4 ነጥብ ያገኛሉ። ለጎል የሚሆን ኳስ አመቻችተው ካቀበሉ 3 ነጥብ ያገኛሉ። ጎል ካስቆጠሩ ደግሞ 10 ነጥብ የሚያገኙ ይሆናል ማለት ነው። ፔናልቲ የሚያድኑ ከሆነ 5 ነጥብ ያገኛሉ። 3 ጊዜ ጎል የሚሆን ኳስ ካዳኑ ደግሞ 1 ነጥብ ይጨመርላቸዋል። እንዲሁም ደግሞ በሚቆጠርባቸው ሰዓት በየ2 ጎሉ 1 ነጥብ የሚቀነስባቸው ይሆናል። ቢጫ ካርድ ማየት 1 ነጥብ ያስቀጣል። ቀይ ካርድ ከተመለከቱ ደግሞ 3 ነጥብ የሚቀነስባቸው ይሆናል ማለት ነው። ወደ ተከላካዮች ስናመራ ደግሞ እንዲሁ በተመሳሳይ መልኩ እስከ 60 ደቂቃ ከተጫወቱ 1 ነጥብ ይኖራቸዋል። ከ60 ደቂቃ በላይ ከተጫወቱ ደግሞ 2 ነጥብ ያገኛሉ። ጎል ሳይቆጠርባቸው የሚወጡ ከሆነ 4 ነጥብ ያገኛሉ። ለጎል የሚሆን ኳስ አመቻችተው ካቀበሉ 3 ነጥብ ያገኛሉ።
ያገኛሉ። ጎል ካስቆጠሩ ደግሞ 6 ነጥብ የሚያገኙ ይሆናል። ያው ከበረኞች 4 ነጥብ ይቀንሳል ማለት ነው። እንዲሁም ደግሞ በሚቆጠርባቸው ሰዓት በየ2 ጎሉ ነጥብ የሚቀነስባቸው ይሆናል። ቢጫ ካርድ 1 ነጥብ ያስቀጣል። ቀይ ካርድ ማየት ደግሞ እንዲሁ 3 ነጥብ ያስቀጣል ማለት ነው። ራሳቸው ላይ ጎል የሚያስቆጥሩ ከሆነ ደግሞ 2 ነጥብ ይቀነስባቸዋል ማለት ነው። ወደ አማካዮች ስናመራ ደግሞ እንዲሁ በተመሳሳይ መልኩ እስከ 60 ደቂቃ ከተጫወቱ 1 ነጥብ ይኖራቸዋል። ከ60 ደቂቃ በላይ ከተጫወቱ ደግሞ 2 ነጥብ ያገኛሉ። ጎል ሳይቆጠርባቸው የሚወጡ ከሆነ 1 ነጥብ ይጨመርላቸዋል። ለጎል የሚሆን ኳስ አመቻችተው ካቀበሉ 3 ነጥብ ያገኛሉ። ጎል ካስቆጠሩ ደግሞ 5 ነጥብ የሚያገኙ ይሆናሉ። ከተከላካዮች በ1 ነጥብ የቀነሰን ይሄ ደግሞ ፔናልቲ የሚስቱ ከሆነ 2 ነጥብ ያስቀጣል። ቢጫ ካርድ ማየት 1 ነጥብ ያስቀጣል። ቀይ ካርድ ከተመለከቱ ደግሞ 3 ነጥብ የሚቀነስባቸው ይሆናል። ራሳቸው ላይ ጎል የሚያስቆጥሩ ከሆነ ደግሞ 2 ነጥብ ይቀነስባቸዋል ማለት ነው። ወደ አጥቂው ክፍል ስናመራ ደግሞ እንዲሁ በተመሳሳይ መልኩ 60 ደቂቃ የሚጫወቱ ከሆነ 1 ነጥብ፣ ከ60 ደቂቃ በላይ ከተጫወቱ 2 ነጥብ ያገኛሉ። አሲስት ካረጉ 3 ነጥብ፣ ጎል ካገቡ ደግሞ 4 ነጥብ ነው። ለነሱ ደግሞ ስቲል ወደ ታች እየቀነሰ ነው የመጣው። ፔናልቲ የሚስቱ ከሆነ 2 ነጥብ ያስቀጣል። ቢጫ ካርድ 1 ነጥብ፣ ቀይ ካርድ 3 ነጥብ፣ ራሳቸው ላይ ጎል የሚያስቆጥሩ ከሆነ 2 ነጥብ ይቀነስባቸዋል ማለት ነው። የሚቀጥለው ወሬያችን የሚሆነው ስለ ኤፍፒኤል ቺፖች ነው። እነሱም ዋይልድ ካርድ፣ ቤንች ቡስት፣ ፍሪ ሂት፣ ትሪፕል ካፕቴን እና ሚስተሪ ቺፕ ናቸው። ዋይልድ ካርድ በጣም ጠቃሚ ከሚባሉ ቺፖች ውስጥ አንደኛው ነው። ዋይልድ ካርድን የምንጠቀመው ፍሪ ትራንስፈር ሳንጠቀም ወይም ሳንቀጣ ሙሉ ለሙሉ ቡድናችንን አፍርሰን መገንባት የሚያስችለን ቺፕ ነው። ይህንን ቺፕ በአመት 2 ጊዜ ብቻ ነው መጠቀም የምንችለው። የመጀመሪያውን ቺፕ ከሁለተኛው የጨዋታ ሳምንት አንስቶ እስከ 19ኛው ሳምንት መጠቀም የምንችል ሲሆን ሁለተኛውን የዋይልድ ካርድ ቺፕ ደግሞ ከ20ኛው የጨዋታ ሳምንት አንስቶ እስከ 38ኛው ሳምንት ይሆናል። ቤንች ውስጥ ደግሞ ለአንድ ሳምንት ብቻ በቡድናችን ውስጥ ተጠባባቂ ወይም ቤንች ላይ ያሉ ተጫዋቾች ያመጡት ነጥብ እንዲቆጠርልን ያደርጋል። ትሪፕል ካፕቴን ደግሞ ካፕቴን ያደረግነው ተጫዋች ነጥቡ ለዛ ሳምንት ውጤቱ በ3 የሚባዛልን ይሆናል ማለት ነው። ፍሪ ሂት ደግሞ ልክ እንደ ዋይልድ ካርድ ሆኖ የምናደርጋቸው የተጫዋች ዝውውሮች ግልጋሎታቸው ለዚያን ሳምንት ብቻ ይሆናል ማለት ነው። ይህ ማለት ሳምንቱ እንዳለቀ ፍሪ ሂት ከማድረጋችን በፊት የነበረው ቡድን ይመለሳል ማለት ነው። በመጨረሻም ኤፍፒኤል በዚህ ዓመት ሚስተሪ ቺፕ ብሎ አዲስ ቺፕ አስተዋውቆናል። ግን አገልግሎቱ ምን እንደሆነ ሚስጥር አድርገውታል። እስከ ጥር ድረስ ዝርዝሩን እንደሚያሳውቁን ተናግረዋል። እኔም ያኔ ለእናንተ ይዤላችሁ ቀርባለሁ ማለት ነው። እነዚህን ቺፖች መቼና እንዴት እንጠቀማቸው የሚለውን ጉዳይ እንደ ሊጉ አካሄድ እና እንደ ቡድናችን አመሰራረት ስለሚለያይ በሂደት እያወራንባቸው የምንሄድባቸው ጉዳዮች ይሆናሉ ማለት ነው። ብላንክ እና ደብል ጌም ዊክ የምንላቸው ነገሮች የሚያመላክቱት ቡድኖች በጨዋታ መደራረብ ምክንያት የሊግ ጨዋታቸውን በሚራዘብበት ሰዓት ሳምንቱን ብላንክ ጌም ዊክ እንለዋለን። እነኚህ ቡድኖች ደግሞ የተራዘመውን ጨዋታ ተስተካካይ በሚጫወቱበት ሰዓት በአንድ ሳምንት ውስጥ ከ2 ወይም አንዳንዴ ከዛ በላይ ግጥሚያ ስለሚያደርጉ ሳምንቱን ደብል ጌም ዊክ እንለዋለን ማለት ነው። ሚኒ ሊግ በአጠቃላይ ሀሳቡ ያው ከመላው ዓለም ጋር እንደምትፎካከሩት ሁሉ ከጓደኞቻችሁ ጋር 5ም 10ም ሆናችሁ እርስ በርስ የምትፎካከሩበት አማራጭ ነው። የራሳችሁን ሊግ ለመክፈት ሊግስ ኤንድ ካፕስ የሚለው ታብ ውስጥ ትገባላችሁ። ከዚያም ከስር ክሬት ኤንድ ጆይን ኒው ሊግስ ኤንድ ካፕስ የሚለውን ስንጫን 2 አማራጮች ይሰጠናል። ከስር ያለውን ስንጫን ወደ ሚኒ ሊግ መክፈቻው አማራጭ ይወስደናል። ከዛም ክሬት ሊግ ኤንድ ካፕ ተጭነን የሊግ ስማችንን ካስገባን በኋላ ክሬት የሚለውን ተጭነን የራሳችንን ሚኒ ሊግ መፍጠር እንችላለን ማለት ነው። ከዛም ኤፍፒኤል የራሳችንን የሆነ ልዩ ኮድ ይሰጠናል። እሱም ለጓደኞቻችን በማጋራት አብረን መጫወት እንችላለን። የሌላ ሰው ሚኒ ሊግ ለመቀላቀል ደግሞ እንደ ቅድሙ ሁሉ ሊግስ ኤንድ ካፕስ የሚለውን ታብ እንከፍታለን። ከዚያም ከስር ክሬት ኤንድ ጆይን ኒው ሊግስ ኤንድ ካፕስ የሚለውን ስንጫን 2 አማራጮች ይሰጠናል። ከዛ ጆይን ሊግ ኤንድ ካፕ የሚለውን እንጫናለን። ከዛም ጆይን ኢንቪቴሽናል ሊግስ ኤንድ ካፕ የሚለውን ውስጥ ስንገባ ሊግ ኮድ የሚል ክፍት ቦታ ይኖራል። እሱ ውስጥ ከጓደኞቻችሁ ጋር ያገኛችሁትን ኮድ አስገብታችሁ ጆይን ሊግ ትላላችሁ ማለት ነው። ቦታችሁን መቀላቀል ትችላላችሁ ማለት ነው። ከዚህ ውጪ ኤፍፒኤል ላይ የተሻለ ሆኖ ለመገኘት ስለ ተጫዋቾች ጉዳትና ፎርም፣ ስለ ተራዘሙ ጨዋታዎች፣ ቲም ኒውስ እና የመሳሰሉትን መረጃዎች መከታተል በጣም አስፈላጊ ነው። ይህንን ሁሉ ደግሞ ከዚህ ቻናል በየሳምንቱ እናንተ ይሆናል የምንለውን ሁሉ ይዘን መንቀርብ ይሆናል ማለት ነው። እስካሁን ባወራናቸው ነገሮች ሁሉ ደግሞ ሀሳብ፣ ጥያቄ፣ አስተያየት ካላችሁ
ከታች ኮሜንት ላይ አስቀምጡልኝ። የሶሻል ሚዲያ ሃንድሎቼንም ከስር አስቀምጥላችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለቻናላችን እድገትና ተደራሽነትም ታግዙናላችሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።